ሰላም የሰላማዊት ክችን ቤተሰቦች የፓኪስታን ሻህሪያ የሚባለው ነው እና ሀላል ሰራ ነው እና የፓኪስታን ሀላ መስሪያ ነው። እንደዚህ አድርጌ በደንብ አድርጌ በጨጭቅ አደርገዋለሁ። ሳህናችን ምንድነው መጥበሻችን ዜግነቱን እየቀየረ ነው፣ ግን እኛ አንጥልም እና እዚህ ጋር በደንብ አድርጌ እንደዚህ ፍርክሽክሽ ካረኩት በኋላ ስብርብር ካረኩት በኋላ እሳት ላይ አድርጌ ዝብዳ አረግበታለሁ። ዝብዳ አድርጌ በደንብ አድርጌ ቡኒ እስከሚሆን ድረስ አምሰዋለሁ። እንግዲህ በቃ ዝም ብለን ያየነው ሙያ ሁላ ነው የምንሞክረው፣ ምንሰራው ምን ለማመዳለን ሳይሆን በቃ እንሞክራለን አዳዲስ ነገር። ከዛ እንደዚህ አድርጌ በደንብ አድርጌ እኔ በነገራችን ላይ እዚህ ጋራ ወተት ነው ወተትና ምንድነው ካስተርድ ነው። ከዛ በደንብ አድርጌ እሳት ላይ እጥደዋለሁ። እሳት ላይ እጥደውና እንትን አለዋለሁ። እሳት ላይ እጥደዋለሁ። ከዛ በደንብ ወፈር እስከሚል ድረስ ካስተርድ ነው የሚባለው እሱ ነው። እዚህ ሳህን ላይ አድርጌ ሳህኑ ላይ ቅድም በጥብስ ያደረኩትን አደርግበታለሁ። በደንብ አድርጌ እሱን ካረኩ በኋላ ብስኩት እደረድርበታለሁ ከላዩ ላይ ማለት ነው። እናንተ የሚመቻችሁ ሳህን ላይ፣ ይሄ ሳህን አይመቸኝም ለመናገር አጋጣሚ ሌላው ስለተያዘብኝ ነው የነገርኩት። ከዛ በደንብ አድርጌ ደብል አድርጌ ነው የምደረድራቸው ማለት ነው። ለሀገሬ ሰው እንደሚል ሙያ መልክ ይኑሩክ እንጂ ሙያ ከጎረቤት ትማራለህ ስለሚል እኛ ደግሞ እንማራለን በጎረቤት እና እንደዚህ አድርጌ በደንብ ደረድረዋለሁ፣ ደግመዋለሁ ማለት ነው። ደብል አደርገዋለሁ። ከዛ ያኔ የሰራሁትን ካስተርድ አፈስበታለሁ ማለት ነው። በወተት አላደርገውም ካስተርድ እኔ በጣም የሆነ ራስ እንዲል ምናምን ስለማልፈልግ ማለት ነው። እና እንደዚህ የማደርገው እኔ በነገራችን ምንም ሀላ ስሰራ ተመሳሳይ ነገሮች መጠቀም አልፈልግም። አሁን እዚህ ጋር ይሄንን አደረኩኝ። ጊሽጣ ነው፣ ጊሽጣ ክሬም ታውቃላችሁ? ጊሽጣ ክሬም እሱን 2 አደረኩኝ። አሁን እናንተ ከፈለጋችሁ ድሮሚ ማድረግ ትችላላችሁ፣ ድሮም አፕ ማድረግ ትችላላችሁ። እኔ ግን ዘባዲ ነው ማደርግበት። እኔ አሁን ስሰራ ብዙ ጊዜ ኢትዮጵያን ራሱ የሚያመጣጥን ነገር እንዳይቸገር። እዚህ ጋር ደግሞ ባለፈው የሰራሁትን ካስተርድ እሱን አደርግበታለሁ ማለት የስኳር ጣዕም እንዲኖረው ማለት ነው። እሱን በደንብ አድርጌ ቅልቅል አደርገዋለሁ ማለት ነው። ያሁን ክሬም ሰራው ማለት ነው። ከዛ ቀጠን እንዲል ስለምፈልግ ክሬሙን ቀጠን አድርጌ ነው የሰራሁት። ቆንጆ አድርጌ እንደዚህ አድርጌ አማስለዋለሁ። ከዛ በኋላ ያንን ካፈሰስኩ በኋላ አንድ ደርብበታለሁ ከፍ እንዲልልኝ ማለት ነው። እንዴት አደረጋችሁ? የጾም ስራ፣ የረመዳን ስራ፣ አይዟችሁ ቅመምዬ በርቱ። ከዛ ይኸውላችሁ ይሄንን በደንብ አድርጌ እንደዚህ አድርጌ አፈሰዋለሁ። ከዛ በኋላ ትላጃ ውስጥ ወይ ደግሞ ፍሪጅ ውስጥ ካደርገዋለሁ። ፍሪጅ ውስጥ ታደርጉት ራሱ አንድ ምጥጥ ያደርገዋል፣ 2 ደግሞ ልጁ ሲገባ እንደዚህ አይደለም የሚሆነው በነገራችን ላይ ማለት ነው። በጣም ቆንጆ ነው የሚሆነው። እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ፣ አበረታቱኝ። ላይፍ ስገባ ደግሞ ፕሊስ ላይቭ እኔ ጋር ቤቴ ነው እና እዚህ ጋር ከትላጃ አድርጌ ያወጣሁት ነው ለማቅረብ። ከዛ እዚህ ጋር ቸኮሌት ነበረኝ፣ በቸኮሌት
ንስንስ አደረኩበት ማለት ነው ፈቅፍቄ። ከዛ በኋላ ትላጃ ውስጥ አድርጌው ቀዝቅዞ ከወጣ በኋላ ያለው ነገር ይሄን ይመስላል። እንዴት እንደሚያምር በጣም ነው የሚጣፍጠው። በጣም ቆንጆ ነው፣ ሞክሩት። መልካም ሳምንት ይሁንላችሁ።